ለካንሰር ታማሚዎች የሚሰጠው ኬሞቴራፒ ምንድን ነው? ኬሞቴራፒ ካንሰር ሴሎችን ይህም ማለት በሰውነታችን ላይ በፍጥነት የሚራቡና የሚያድጉ ሴሎች ታርጌት ያደረገ ሲሆን ታዲያ ኬሞቴራፒ እነዚህን ሴሎች በቁጥራቸው ለመቀነስ እንዲሁም ለማጥፋት ያገለግላል። በተለያየ መንገድ ሊሰጥ ይችላል። በኪኒን መልኩ ሊወሰድ ይችላል፣ እንዲሁም በመርፌ አይቪ ኢንጀክሽን ሊሰጥ ይችላል ማለት ነው። ታዲያ ይሄ መድኃኒት ሴሎች በፍጥነት የሚራቡ የሰውነት ኖርማል ሴሎቻችንን ሊጎዳ ይችላል። እንደ ምሳሌነት የፀጉር ሴሎቻችንን ሊጎዳ ይችላል። ታዲያ በካንሰር ታማው ኬሞቴራፒ መውሰድ የሚጀምሩ ታካሚዎቻችን የፀጉር መነቃቀል ወይም ደግሞ መርገፍ ሊያጋጥማቸው ይችላል ማለት ነው። ታዲያ ከዚህም በተጨማሪ ኬሞቴራፒ ኢሚዩኖ ሴሎቻችንን በማጥቃት በካንሰር ታማው ኬሞቴራፒ እየወሰዱ ያሉ ኢሚዩኖ ሲስተማቸው በመዳከም በቀላሉ በተለያዩ በሽታዎች ሊጠቁ ይችላሉ ማለት ነው። ለምሳሌ ጉንፋንና የመሳሰሉት በርትተው ሊታዩባቸው ይችላል ማለት ነው። አስፈላጊ ስለሆነ ሪፖስት አድርጉት።